ፈሪሃ እግዚአብሔር ያለው ሰው ለትዳሩ ታማኝ ነው። እግዚአብሔርን የሚፈራ ባል ለቃል ኪዳን ሚስቱ ታማኝ ነው። ንግረ መንገድ ሚስቶች ባል ስትመርጡ ስታጩ ምን አለው ብላችሁ አትበሉ። የሚቀድመው ነገር እሱ አይደለም። እግዚአብሔርን ያውቃል ወይ በሉ። እግዚአብሔርን ይፈራል ወይ በሉ። ለእግዚአብሔር ከሆነ ላንቺ ይሆንሻል፣ ለእግዚአብሔር ካልሆነ ላንቺ አይሆንሽም። አሁን የኛ መስፈርታችን ቤት ሰርቷል ወይ መኪና ገዝቷል ወይ? ቤት ያለው ባል ከተገኘ ጥሩ ነው፣ ማን ይጠላል? ቤት ሰርቶ እሱ ካልተሰራ ምን ይጠቅምሻል? መኪና ገዝቷል፣ መኪና ያለው ባል ከተገኘ ጥሩ ነው፣ መኪና ገዝቶ ራሱን ካልገዛ ምን ይጠቅምሻል? እዛም ሚልከሰከስ ከሆነ በዝሙት ሚረክስ ከሆነ ለቃል ኪዳን ሚስቱ ማይታመን ከሆነ ምን ዋጋ አለው? ቁሳቁስ ብር ኖሮት ወርቅ ኖሮት እግዚአብሔር ከሌለው እግዚአብሔርን ማይፈራ ከሆነ ምን ይጠቅምሻል? ስለዚህ ሁላችሁ መስፈርታችን ፈሪሃ እግዚአብሔር፣ እሱን የሚፈራ ልብ እግዚአብሔር ለሁላችን በቸርነቱ ያደለ